ከሽራሮ ጫፍ እስከ ደብረ ሲና ጥግ ከዛላምበሳ ጠረፍ እስከ ጭፍራ ማዶ በተደረገው ጦርነት ብዙዎች ደጋግመው እንዳሉት 600 ሺህ ሕዝብ ረግፏል። ራሱን ቤተሰብ፣ ዘመድ፣ ወዳጅ፣ ሕዝብ አገሩን ሊጠቅም የሚችል ወጣት በሺዎች ረግፏል። ብዙ ሺዎች እጅ፣ እግር፣ ዓይን፣ ሌላ አካላቸውን አጥተዋል። አርሶ ማምረት፣ ሰርቶ ማፍራት የሚችል ጎልማሳ በየመጠለያ ጣቢያው ተመጽዋች ሆኗል። የመብት ተሟጋች ድርጅቶች እንደሚሉት ልጃገረድ ከባለትዳር ሳትለይ ተደፍራለች። የመብት ተሟጋቾች በሰላማዊ ሰዎች ላይ የደረሰው ግፍ ከጦር ወንጀል እኩል ሊቆጠር ይችላል ባዮችም ናቸው። እስካሁን ግን ግፍ የፈጸመ ግለሰብ፣ ቡድን ወይም ኃይል ለፍርድ አልቀረበም። ለወጣት ሽማግሌም፣ ለሴት ጎልማሳም ያውም ቆሜልሃለሁ ለሚለው ወገኑ ሞት፣ ስቃይና እንግልት ያላዘነ ለፍትህ መገዛቱ በርግጥ ሲበዛም ያጠራጥራል። My name is Nagash Mohammed and I work at DW.